አሁን ያለኝ 172 ሺህ ነው። ሪፍሬሽ ሳደርገው ማለት ነው ይሄው 189 የ17 ሺህ ከፍሎኛል። ጋይሶች እንግዲህ እዚህ ጋር ኮሜንት ቦክስ ላይ ማስቀምጥላችሁን ሊንክ ስትነኩ ወደፊት ያመጣችኋል ማለት ነው። እንደዚህ አይነት ሊንክ አለች። እሷ እንደነካችኋት ወደዚህ ቦት ነው የሚያመጣችሁ። እናንተ ስታርት በሉ። እዚህ ጋር ወሳኝ 3 ነገሮች አሉ፣ 4 ነገሮች አሉ ማለት ነው። ባላንስ፣ አድ አካውንት እና ፔይ የሚሉ ማለት ነው። እነዚህ እንግዲህ ኦርደር አላቸው ማለት ነው። ዝም ብሎ አይነኩም እነዚህ ሶስቶች ማለት ነው። ከዛ አሁን ምን እናደርጋለን? መጀመሪያ ባላንስ የሚለውን ነው የምትነኩ። ያላችሁን ባላንስ ማወቅ አለባችሁ ማለት ነው። ባላንስ ምትሏን አንዴ እንደነካችሁ እዚህ ጋር 904.20 ሳንቲም ነው የሚል 27 ሳንቲም ነው የሚሉ ስትልኩ ማለት ነው። ከነ ሳንቲሟ ነው የምትልኩ። ከ27 ሳንቲሟ ጋር አብራችሁ ነው የምትልኩ ማለት ነው። ምንም አይነት ሳንቲም እንዳታስቀሩ። በሁለተኛ ደግሞ ቴስ ምትሏን ነው የምትነኩ። ፈተና ነው። እሺ ያላሰቡትን ገንዘብ ያገኙ ነው የሚለው ንብረት ለመግዛት የሚለውን አንዴ ነካ ታረጋላችሁ። እንደ ቬሪፊኬሽን ይጠቀማታል። ከዛ በመቀጠል ምን ታረጋላችሁ ማለት ነው። በመቀጠል አድ አካውንት የሚለውን ነው የምትነኩ። እሺ አድ አካውንት የሚለውን እንደነካችሁ ማለት ነው እዚህ ጋር እንግዲህ ባላንሱንም አመጣዋል። እቺ በላይ በኩል ያለችዋን የተሸፈነችዋን ማለት ነው። እቺን አንድ ነካስ ታረጉ ይከፍትላችኋል ማለት ነው። እዚህ ጋር የክፍያ አማራጮችን ነው የሚጠይቃችሁ ማለት ነው። ይሄ እንግዲህ በ3 ሰዓት ባልሞላ ጊዜ ውስጥ ለእናንተ ትሬድ አድርጎ በፎሬክስ ማለት ነው ትሬድ አድርጎ ይልክላችኋል ማለት ነው። ኤአይ ነው ኤአይ ፎሬክስ ነው ማለት ነው። እዚህ ጋር አማራጮች አሉ። ቴሌብር፣ ሲቢ እና አብሲኒያ አለ። እኔ እንግዲህ የምጠቀመው ቴሌብር ነው። እናንተ በምትጠቀሙት መላክ ይችላልላችሁ ማለት ነው። ይሄን እዚህ ጋር ያሉትን ቁጥሮች ሲይዙና ክፍያ ከፍላችሁ ትመጣላችሁ ማለት ነው። እዚህ ጋር እንግዲህ እኔ እሄዳለሁ ወደ ቴሌብር ገብቻለሁ። ይሄው አይናችሁ ያየ ከፍዬ እንዴት እንደምቀበል አሳይላችኋለሁ ማለት ነው። እስከመጨረሻው ተከታተሉኝ። ይሄው ሰንድ መኒ የሚለውን አንዴ እናኳለ። እሺ በፍጥነት ነው ቪዲዮን ቆራርጬ ነው ማሳይላችሁ። እሺ 908 ብር ነው። ስክሪንሻቱን ይዟለሁ። እሺ ሰንድ ላለው እሺ ከፍያለሁ። አሁን ይሄው ስክሪንሻቱን ይዟለሁ ማለት ነው። ስክሪንሻቱን ይዟለሁ። ከዛ በመቀጠል ተመልሼ መጣና እዚች ጋር ፔይ ምትሏን ማለት ነው። እዚች ጋር ያለችዋን ፔይ ምትሏን አንድ ነካርጌ እንደከፈልኩኝ ማሳወቅ አለብኝ ማለት ነው። እዛ ነው ወደ አካውንታችሁን በዚህም በኩል ስለምታስገቡ ፔይ ምትሉን አንድ እንደነካችሁ እዚህ ጋር ምን ይመጣላችኋል? አር ዩ ፔድ ይላል። የስ ምትሏን ነው የምትነኩ። እዚች ጋር የስ ምትሏለች እቺን ነው የምትነኩ። ከዛ የስ ምትሏን አንድ እንደነካችሁ እዚህ ጋር በምንድን ነው የከፈላችሁ? በቴሌብር ነው፣ ሲቢ ነው፣ አብሲኒያ ይላል። ከዛ በመቀጠል እዚህ ጋር አንድ ቁጥር ነው የምነካኔ። ሲቢ ከሆነ 2፣ አብሲኒያ ከሆነ 3 ነው የምትነኩ። እኔ በቴሌብር ስለከፈልኩኝ አንዷን ልንካት ማለት ነው። አንድ ቁጥር ነግቻለሁ። ከዛ በመቀጠል እልካታለሁ ማለት ነው። እሺ ይሄው አንድ ቁጥርን ጽፌያለሁ። ከዛ እልካለሁ። እሺ ምን አለ እዚህ ጋር የላከው ቁጥር ትክክል ነው ይላል። አዎ ብዬ ሰንድ ላለው ማለት ነው። ትክክል ካልሆነ ካንስል ብላችሁ መቀየር ትችላላችሁ፣ ምናልባት ብትሳሳቱ ማለት ነው። በንግድ ባንክ ልካችሁ በሲቪ የምትቀበሉ ከሆነ አይቻልም። እሺ ሰንድ ቢያለው ስክሪንሻት ይለኛል። የላከውን ስክሪንሻት አምጣልኝ ነው የሚለው። ስክሪንሻት ማድረጋችሁ እንዳትረሱ። ይሄው እሺ ስክሪንሻቱን ልኬለታለሁ። በመቀጠል ደግሞ ትክክል ነው የላከው ይላል። አዎ ብዬ እዚች ጋር ሰንድ ላታለሁ ማለት ነው። እሺ ይሄው ሰንድ ቢያለው። ከዛ ኢንተር አካውንት ነው የሚለው። ስልክ ቁጥርን ላክልኝ ነው የሚለው። እንግዲህ እዚህ ጋር ስልክ ቁጥሬን እልክለታለሁ ማለት ነው። እሺ ይሄው 09 እሺ የምትጠቀሙትን ስልክ ቁጥር ትልካላችሁ። ይሄው ልክልታለሁ። ከዛ በመቀጠል ትሬድ ባይ ትላላችሁ። በምን ትሬድ ይደረግላችሁ? በፎሬክስ ላይ። እሺ ትሬድ ባይ የምትሏን አንድ እንትናከውና ጎልድ ዩኤስዲቲ ነው የሚለው። አዎ ይሄ ነው። በፍጥነት እንግዲህ ትሬድ የሚያደርግልን የስ ትላላችሁ ማለት ነው። የስ ብላችሁ ሰንድ ታደርጉና እዚች ጋር ሰንድ የምትሏን ትነካላችሁ። ከዛ ትጨርሳላችሁ ማለት ነው። አካውንታችሁን ይሄው ጨርሰናል። አሁን አካውንታችሁን አስገብታችኋል። ሁሉን ጨርሳችኋል። አሁን ሲከፍለን አሳይላችኋለሁ ማለት ነው። እስከ መጨረሻው ተከታተሉ። አሁን 2 ሰዓት ባልሞላ ጊዜ ውስጥ እሺ ከ2 ሰዓት በኋላ ተመልሼ እመጣለሁ። ይሄው ይሄንን ነው እንግዲህ ማየት ማመን ነው የምላችሁ። ይሄው ሪሲቭድ ሰክሰስፉሊ ብሏል ማለት ነው። ከፍሪ ሚሊዮነር ቦት ነው 17200 ብር ነው። ዛሬ እንግዲህ እድሌ ሆኖ በ10 ምናምን ያባዛልኝ ማለት ነው። ይሄው ፍሮም ፍሪ ሚሊዮነር ቦት ሰርቪሱ ጎልድ ኤስዲቲ ትሬዲንግ ነው። ቅድም ስነካ አይታችኋል ማለት ነው። ይሄው ከፍሎኛል። ይሄንን ልኮልኛል። አሁን ገብቼ ቴሌብር ላይ ማለት ነው የላከልኝን ቼክ አደርገዋለሁ ማለት ነው። አሳይላችኋለሁ። ይሄው ወደ ቴሌብር ገብቻለሁ። አሁን 172500 ነው ያለኝ እያያችሁ ማለት ነው። ይሄው ሪፍሬሽ አደርገዋለሁ ማለት ነው። እሺ ይሄው እያያችሁ ነው አይደለ? ይሄው ሪፍሬሽ አድርገው 189700 ብር ሆኖኛል ማለት ነው። ወደ 17000 ከፍሎኛል። እንደዚህ አይነት ቦታዎች እንግዲህ በአመት አንዴ ሁለቴ ይከፈታል ማለት ነው። እድላችሁን ተጠቀሙ። እድላችሁ ሆኖ ደግሞ በ20 በምንም ሊያባዛላችሁ ይችላል። ያልገባላችሁ ጥያቄ ካለ ኮሜንት ላይ ጠይቁኝ ማለት ነው። ስራውን ዛሬ ነገ ሳትሉ ዛሬ ጀምሩ ማለት ነው። ጋይሶች ተጠቀሙበት። ይሄው አይናችሁ ያየ ትሬድ አድርጌ በ900 ብር ማለት ነው 17000 በልቻለሁ ማለት ነው። እንግዲህ ይሄን ስራ ያያችሁ እንደማታልፉ እርግጠኛ ነኝ። እንደምትለወጡ ደግሞ
ተስፋ አደርጋለሁ። ብራዘሮች በሌላ ቪዲዮ እስከምንገናኝ ለሁላችሁም ሰላም እላለሁ ማለት ነው። ይሄንን ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። ቀጣይ በሌላ ቪዲዮ እስከምንገናኝ ለሁላችሁም ሰላም።